ሰላም 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 የዩቲዩብ ተከታታዮቻችን፣ ዛሬ ማሳያችሁ ለየት ያለ ነገር ነው። ጀርመን ምን እንደመሰለች በበረዶ ተውጣ ሰው ሁሉ በቃ ባስ የለ፣ መኪና የለ፣ ታክሲ የለ። ይኸው በእግራችን እየተጓዝን ነው። ወደ 3 ሰዓት ልንጓዝ ነው ሰዎች። ዋጓዝ እዚህ ጋር ደግሞ ገብቷል ይላል። ፊስ ነው ብራዘር። እንዴት ነው? ባሱና ምን እንደዚህ ባንዴ? ኧረ ያማራ ወቅ ነው ብሮዳ። ምንድነው እሱ? ምንድነው የተፈጠረው? ያማራ ደስ ይላል ግን የት ቆይተሽ ነው? ሌላ ቦታ ነበርኩ። እዛ ሲያውን ወንዝ ያረባ ሰላም የሆነ ባስ የለ ወፍ የለ። ሰላም ክፍት ነው ያማን። በቃ ምን ነው ዩቲዩብ እየሰራሽ ነው? ዝም ብለን ቪዲዮ ያለው ማስታወስ አንበሳ ይታያል። አንበሳ ወርዱ ታዲያ አንበሳ ወርዱ ዋጓን ተመስገን ተመይላል كمي زعد هذا كسر الإجرة يدك السبريو هذا كسر برو كجوي كألكم برو واو 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 what is this አያችሁት? ነጭ በነጭ ነው አላገሩ ሰዎች እና ምን ልላችሁ ነው፣ ስደት የምትብሉት ይሄንን እንዳለ አስባችሁ ምናምን ነው። የሚሞት ሰው ራሱ አለ በዚህ ብርድ። ተሳሳትኩ እንዴት ነው? ዝም አልክ አታወራም እንዴ? ዋ በጥቁር ተዛረ ዋጓን ለመልክ ግን በጣም ነው የሚያምረው። ይሄንን ይመስላል ገጽታው። ግን 1 ሰዓት ሙሉ ልጓዝ ነው ማለት ነው በእግሬ ብሮ። ያን ሰዓት ሙሉ ልጓዝ ነው። እያያችሁ መኪናው ሁሉ እንዳለ ተውጧል ማለት። አሁን ይሄ ነገ እንደዚህ ካልጨመረ በቃ ጀርመን በውሃ ትዋጣለች በበረዶ። ይሄ መኪናውን ተውጧል። ወንቦክላ ወራስ ድምጽ ይከፋሉ ነው ሻ ያረኩት እዚህ ከስክስ ትፈደናለህ ያብራ ከስክስ